ሰላም ሰላም፣ ጤና ይስጥልኝ። ወደ ማመር ኮምፒውተር ቴክኖሎጂ እንዴት ናቸው? ዛሬ በአዲስ ፕሮግራም ተገናኝተናል ማለት ነው። የዛሬ ፕሮግራም የሚሆነው በጥናትና ምርምር ውስጥ ለተመራቂ ተማሪዎች በተለይ ጥናትና ምርምራቸውን ሰርተው ከጨረሱ በኋላ የፕሬዘንቴሽን ሰዓት ወይም ደግሞ ዲፌንስ በሚያደርጉበት ሰዓት ምን ነገሮችን ማድረግ አለባቸው የሚሉትን በተወሰነ መልኩ ሰፋ ባለ መልኩ ለማየት ሙከራ እናደርጋለን ማለት ነው። የዩቲዩብ ቻናሉ አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ እንድታደርጉ እንዲሁም የደወል ምልክቷን እንድትጫኑ በዚሁ አጋጣሚ ለመናገር እንፈልጋለን ማለት ነው። አሁን በቀጥታ ወደ ፕሮግራማችን እንሄዳለን። ስለዚህ ጥሩ የጥናትና ምርምር አቀራረብ ወይም ደግሞ ፕሬዘንቴሽን ወይም ዲፌንስ የምንለው አቀራረብ እንዲያደርጉ የሚረዱ ዋና ዋና ነጥቦችን ምንድን ናቸው የሚሉትን እናያለን ማለት ነው። ጥናትና ወይም ደግሞ ጥናታዊ ጽሁፍን በጥሩ ሁኔታ ለማቅረብ ወይም ደግሞ ጉድ ፕሬዘንቴሽን ለማድረግ ከሚረዱ ቁልፍ ነገሮች አንዱ በጥሩ ሁኔታ የተዘጋጀ ኃይል ሰጭ ማብራሪያ ነጥብ ወይም ፓወርፖይንት የሚባለው አንዱ ነው ማለት ነው። ስለዚህ ጥናትና ምርምር ጽሁፋችን ካዘጋጀን በኋላ በቀጥታ በዋናነት መስራት ያለብን ጉዳይ ምንድን ነው ማለት ነው? ፓወርፖይንት ዝግጅት ይሆናል ማለት ነው። ይሄ አንደኛው ነጥባችን ይሆናል። ስለዚህ ስራችንን ሰርተን ካጠናቀቅን በኋላ ወደ ፕሬዘንቴሽን ከመግባታችን በፊት በትክክል ፓወርፖይንታችንን ማዘጋጀት ይኖርብናል ማለት ነው። እነዚህ ፓወርፖይንቶች ደግሞ ምን ነገሮች አሉት ወይም ደግሞ ፓወርፖይንት እንዲኖረው ደግሞ እነዚህን ከታች የጠቀስኳቸውን ነጥቦችን የግድ ማሟላት ይኖርበታል ማለት ነው። የመጀመሪያው ወይም ደግሞ አንደኛው ነጥብ ማለት ነው ኃይል ሰጪ ማብራሪያ ወይም ደግሞ ፓወርፖይንት እንግዲህ ስላይድ ብዙ ስላይድ ባይኖረው ይመከራል ማለት ነው። ያው ፓወርፖይንት ስናዘጋጅ በስላይድ ስለሆነ ብዙ ስላይድ እንዳይኖረው ይመከራል። ቢያንስ በ15 ደቂቃ ውስጥ ለማቅረብ የሚያስችል ፓወርፖይንት በዛ ከተባለ ከ15 ወይም ደግሞ ከ20 እስከ 25 ስላይዶች ቢዘጋጁ በቂ ነው ማለት ነው። ወይም ደግሞ በ15 ደቂቃ ውስጥ መጠናቀቅ ያለበት እንዲሆን አድርገን ማዘጋጀት ይኖርብናል ማለት ነው። ከዛ ውጭ ግን 20 እና 30 ደቂቃ ፕሬዘንት ለማድረግ የምንሞክር ከሆነ ጊዜያችንን በአግባቡ ላለመጠቀም ስለሚያስችለን በ15 ደቂቃ ውስጥ ማቅረብ እንችላለን ብለን የምናስባቸውን ነገሮችን ብቻ በማካተት ስላይድ ማዘጋጀት ይኖርብናል ማለት ነው። በዛ ከተባለ ቢያንስ ከ20 እስከ 25 ድረስ እናዘጋጅ መልካም ነው ማለት ነው። ሁለተኛው ደግሞ ስላይድ በምናዘጋጅበት ጊዜ ማለት ነው የማሳየው ወይም ደግሞ ስላይዱ በብዙ ጽሁፍ የተጠቀጠቀ መሆን የለበትም። ይሄ ማለት ምንድነው? ጥቅጥቅ ያሉ ጽሁፎችን ማድረግ የለብንም ማለት ነው። ከቻልን ደግሞ ፎቶዎችን እና ደግሞ ሰንጠረዦችን የበለጠ በደንብ ብትጠቀሙ የተሻለ ይሆናል ማለት ነው። ይህ አንድ ፎቶ ወይም ደግሞ ሰንጠረዥ ከ1000 ጊዜ በላይ ገላጭ ነው የሚባልም አባባል ስላለ ማለት ነው። ስለዚህ ብዙ ጥቅጥቅ ያለ ጽሁፎችን ከምናዘጋጅ የተሻሉ ሰንጠረዦች የተሻሉ ኢሜጆች ካሉ እነዛን ስላይዳችን ላይ በማካተት በትክክል ፕሬዘንት ለማድረግ ብናዘጋጅ ለኦዲየንሱ ወይም ደግሞ ፕሬዘንት በምናደርግበት ሰዓት በቀላሉ ሰው አንደርስታንድ ሊያደርገን ይችላል ማለት ነው። ሶስተኛው ነጥብ ምንድነው? ማብራራት የሚፈልጉትን ቃላት ብቻ በርዕስ መልኩ መጻፍ ይኖርብናል ማለት ነው። ማብራሪያቸውን የግድ መጻፍ ወይም ደግሞ ስላይድ ላይ መጻፍ አይጠበቅብንም ማለት ነው። ስለዚህ ማብራራት የምንፈልገውን ፓርት ብቻ እንደ ርዕስ አድርገን ስቲክ ወይም ደግሞ ኖት አድርገን ካስቀመጥን በኋላ ለዛ ለምናብራራው ርዕስ ወይም ደግሞ ቃል የግድ በጣም ዲስክራይብ የሚያደርግልን ጽሁፍ መጻፍ አይጠበቅብንም ማለት ነው። ያንን አድርገን በቀጥታ ያንን ማብራራት የምንፈልገውን ቃላት ብቻ እዛው ፕሬዘንት ማድረግ ብናደርግ ሞር የተሻለ ይሆናል ማለት ነው። ወደ አራተኛው ስንመጣ ደግሞ የሚቀርበው ጥናት እጅግ ሰፊ ይዘት ያለው ቢሆን ለመመጠን ሳይቸገሩ በማሳያ ወይም ደግሞ በስላይዱ ላይ ለመዳሰስ ማሳያዎችን ስላይድ በክፍል በፓርት ቢከፋፈል መልካም ይሆናል ማለት ነው። ስለዚህ ይህንን ስላይድ ስናዘጋጅ በቻልነው መጠን ቢያንስ ከ1 እስከ 3 ድረስ ብናዘጋጀው ሞር የተሻለ ይሆናል ማለት ነው። የመጀመሪያ ኢንትሮዳክሽን ፓርት ብለን ማዘጋጀት እንችላለን ወይም ደግሞ መግቢያ የምንለው እንደ ፓርት ማድረግ እንችላለን። ሁለተኛው ደግሞ ሜን ቦዲ ብለን ወይም ደግሞ ዲስከስ የምናደርጋቸው ነገሮች ከሆኑ ዋና የምንላቸውን ሀተታዎችን እዚህ ላይ ማካተት እንችላለን ማለት ነው። መጨረሻ ላይ ደግሞ ሀተታ፣ መጨረሻ ላይ ደግሞ ኮንክሉዥን ወይም መደምደሚያ ብለን ብናዘጋጅ ለፕሬዘንቴሽናችን በጣም ግልጽና አጭር በሆነ መልኩ ለማዘጋጀት ይረዳናል ማለት ነው።
ሌላኛው ከአንዱ ማሳያ ወደ ሌላኛው ማሳያ ሲዘዋወሩ ሲሸጋገሩ ማለት ነው ጊዜ እንዳይወስድበው እንዳይንቀራፈፍ አኒሜሽን ባይጠቀሙ ሞር የተሻለ ነው ማለት ነው። ምክንያቱም በተለይ ስላይድ ስናዘጋጅ አኒሜሽን ብዙ ጊዜ እንጠቀማለን እና ይሄ አኒሜሽን ደግሞ አኒሜት ሲያደርግ ወይም ደግሞ ከአንዱ ስላይድ ወደ ሌላኛው ስላይድ ሲሄድ ትራንዚሽን ስላለው በተወሰነ መልኩ ጊዜ ሊወስድብን ስለሚችል ወይም ደግሞ ኦዲየንስ ወይም ደግሞ ከፕሬዘንት የምናደርግለት አካል ደግሞ አቴንሽኑ ሊሰርቅብን ስለሚችል አኒሜሽን ባንጠቀም ሞር የተሻለ ይሆናል ማለት ነው። ዝም ብለን ኖርማል የሆነ ስላይድ በትክክል በማዘጋጀት ብቻ ፕሬዘንት ማድረግ ይጠበቅብናል ማለት ነው። በማሳያ ወይም ደግሞ ስላይዱ ላይ የሚሰፍሩ ጽሁፎችን በትንሹ ቢያንስ ፎንት ሳይዛችን በ24 ቢሆን ሞር የተሻለ ይሆናል ማለት ነው። የፎንት ሳይዛችን ባለ 24 ፎንት ሳይዝ ቢሆን በቀላሉ ለእይታም ጥሩ ነው፣ ለፕሬዘንት ለማድረግም ደግሞ በጣም ምቹ ይሆናል ማለት ነው። ሰባተኛው ላይ ደግሞ የጽሁፎቹ ቅርጽ አይነት ወይም ደግሞ ፎንት ታይፕ የምንላቸው ደግሞ ምን መሆን አለባቸው ማለት ነው። ከቻልን ታይም ኒው ሮማን ቢሆን የተሻለ ነው። ከዛ ውጭ ደግሞ ኒያላ ወይም ደግሞ ካውንተር የሚለው ቢሆን ይመረጣል ማለት ነው። ስምንተኛ ላይ ደግሞ ስንመጣ አሁንም የማሳያ ወይም የስላይድ ጽሁፎች እጅግ ብዙ ቀለም ባንጠቀም ወይም ደግሞ ዝርርቅ ወይም ደግሞ የተደበላለቀ ከለሮች ባይኖሩት ይመከራል ማለት ነው። ይሄ ከሆነ ደግሞ ምንድነው አትኩሮትን ግራ የሚያጋባ ቀለም ባንጠቀም ይችላል። ምክንያቱም ድብልቅልቅ ካለብን የሚመለከተውን ሰው ፕሬዘንት የምናደርግለትን ሰው ደግሞ ግራ የሚያጋባ ሊሆን ስለሚችል ብዙ ከለሮችን ባንጠቀም የተሻለ ይሆናል ማለት ነው። ከተቻለ በአንድ ቀለም ቢሆን፣ ካልሆነ ደግሞ ልዩ ገለጻ የሚፈልጉትን ቀለም በማድረግ ቢያንስ በሁለት ቀለሞች ብናዘጋጀው በቂ ነው ማለት ነው። በሁለት ቀለሞች ብቻ ብናዘጋጃቸው በቂ ይሆናል ማለት ነው። እዛዎች ግን ለእያንዳንዱ ጽሁፍ ወይም ደግሞ ለእያንዳንዱ ወርድ የተለያየ አይነት ከለር ካስቀመጥነ ፕሬዘንት ስናደርግ ያስቸግረን ይችላል ማለት ነው። ሌላኛው ደግሞ አስተያየት ነው፣ ፕሮፌሽናል ሪኮመንዴሽን የምንለው ማለት ነው። በሚለው የጥናት ክፍሎ ላይ ከተማሩት አንጻር ወይም ደግሞ ከተማሩበት አንጻር ለደረሱባቸው ችግሮች መንገዶች ለመጠቆም ይሞክሩ እንጂ አሁን ለምሳሌ ምን ይባላል ድርጅቱ ይህን ችግር ማስተካከል አለበት የሚል ጀስት ደረቅ የሆነ ትዕዛዝ ወይም ደግሞ ሪኮመንድ ማድረግ የለብንም ማለት ነው። ይሄንን ግን የሚያስተካክለው እንዴት ባለመልኩ ነው ወይም ደግሞ በምን አይነት ዘዴ ነው፣ መቼ፣ በማን፣ የት የሚሉ ሙያዊ የሆኑ ትንታኔዎች በመተንተን መልስ ብንሰጥ ወይም ደግሞ ፕሬዘንት ብናደርግ ሞር የተሻለ ነው ማለት ነው እንጂ ከዛ ውጭ ድርጅቱ እንደዚህ ማድረግ አለበት የሚለውን እንደ ሪኮመንዴሽን ማስቀመጥ የለብንም ማለት ነው። ነገር ግን እንደ ጥናት አጥኚ እንደ ፕሮፌሽናል ማለት ነው ምንድን ነው ማድረግ ያለብን፣ በምን አይነት መልኩ ነው ይሄ ችግር መቀረፍ ያለበት፣ መቼ፣ በማን፣ የት የሚሉት ነገሮች ላይ ሪኮመንድ አድርገን ወይም ደግሞ ሪኮመንድ አድርጋችሁ ማለፍ ይጠበቅባችኋል ማለት ነው። እነዚህን ነገሮች ከተዘጋጁ በኋላ በቀጥታ ምንድነው ማለት ነው ፓወርፖይንታችን በዚህ መልኩ ካዘጋጀን በኋላ ሌላኛው የአለባበስ ሁኔታ ማለት ነው። አለባበሱን በትክክል ማስተካከል ይጠበቃል ማለት ነው። እርቃን የሚያሳይ ተመልካችን የሚያሳፍር ለመታደም የመጣን ሰው ሰላም የሚነሳ ማንነት የማይገልጽ ልብስ ለብሶ የሚኖረው ክብር ዋጋ በእጅጉ ስለሚቀንስ አለባበስ በትክክል ትክክለኛ የሆነ አለባበስ መልበስ አስፈላጊ ነው ማለት ነው። ከተቻለ ደግሞ በተለይ ጥሩ አለባበስ የሚባለው የራስ መተማመን ከፍ ስለሚያደርግ እንደ ግል የባህል ልብሶች እንዲህ ነገሮችን ብንጠቀም ሞር የተሻለ ይሆናል ማለት ነው። ሌላኛው ይሄ ፕሮናንሴሽን ማለት ነው። ለወይም ደግሞ ንግግረ ክላጼ የምንለው ማለት ከመጨነቅ የሚፈልጉትን ሀሳብና ማብራሪያ በማስረዳት መሞከር የተሻለ ይሆናል ማለት ነው። ሌላኛው ያዘጋጁትን ስላይድ ወይም ደግሞ ያዘጋጁትን ማሳያ ከማቅረቡ በፊት ደጋግሞ ማንበብ በጣም አስፈላጊ ይሆናል ማለት ነው። ምክንያቱም ፕሬዘንት በሚደረግበት ሰዓት ላይ ከፓወርፖይንቱ ላይ ያለው ወይም ደግሞ ከማሳያው ላይ ያሉ ነጥብ ምን ናቸው የሚሉትን በደንብ ማንበብ ካልቻልን ፕሬዘንት በምናደርግበት ሰዓት በጣም ልንቸገር ወይም ደግሞ ልትቸገሩ ስለምትችሉ ደጋግሞ ማንበብ በጣም አስፈላጊ ይሆናል ማለት ነው። የሚያውቁትን ነገር ከመናገርም ሆነ በማሳየው ስላይድ ላይ ከመጻፍ
በተለይ መቆጠብ አስፈላጊ ነው ማለት ነው። ይህ ካልሆነ ኋላ በዲፌንስ በሚደረግበት ሰዓት ወይም ደግሞ ፕሬዘንት በምታደርጉበት ሰዓት እነዛ ነጥቦች በጣም አስቸጋሪ ውስጥ ሊከቱ ስለሚችሉ በጣም ጥንቃቄ መደረግ አለበት ማለት ነው። በሚያቀርቡበት ጊዜ በክፍል ውስጥ ያሉት ሰዎችን እንግዲህ በአይን የመቃኘት ሙከራ ማድረግ አስፈላጊ ነው ማለት ነው። ምክንያቱም እዛ ውስጥ ያሉት የሚታደሙት ሰዎች እናንተ ጓደኞች ወይም ደግሞ ፕሬዘንት የሚያደርጉት የምታውቋቸው ሰዎች ስለሆኑ መፍራት አስፈላጊ አይደለም ማለት ነው። ለሚጠየቁ ጥያቄዎች በተረጋጋ ስሜት ሆነው ከጥናቱ አንጻር የተደረሰበትን ወይም ደግሞ ውጤት አገናዝቦ መመለስ አስፈላጊ ነው ማለት ነው። እነዚህን ነገሮች በትክክል ከተገበርን ውጤታማ የሆነ የፕሬዘንቴሽን ወይም ደግሞ የጥናትና ምርምር ጽሑፍ የማዘጋጀት ወይም ደግሞ ፕሬዘንት የማድረግ ልምዳችንን በዚህ መልኩ በማዳበር መጨረስን ወይም ማጠናቀቅ እንችላለን ማለት ነው። ለቻናሉ አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ እንዲሁም ላይክ የሚለውን በመጫን ለሌሎች እንዲደርስ እንድታደርጉ በዚህ አጋጣሚ ለመጠቆም እወዳለሁ። በቀጣዩ አዲስ ፕሮግራም እስከምንገናኝ ሰላም ሁኑ። ቻው።